ዛሬ ስናፍቀኝ ቤተሰብ ስናፍቀኝ ምናምን ከመዳሜ ጋር እጣላለሁ ምናምን። የመዳም ቅመሞችዬ በተለይ እኛ አረብ ሀገር የምንኖረው ልጆች ከመዳም ቤት የሆነ ሚሰለችን ስልችት የሚለኝ ነገር የሀገር ናፍቆት አለ፣ የቤተሰብ ናፍቆት አለ። እዚህ ጋር ደግሞ እንለፋለን እንደክም። ሰላም ሰላም ቤተሰቦቼ እንዴት ዋላችሁ? እንዴት አመሻችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንዴት ናችሁ እናንተ? ጠፍቻለሁኝ አይደለ? አዎ ትንሽ ቢዚ ሆኜ ነው የጠፋሁባችሁ። በጣም ይቅርታ እና ትንሽ ቢዚ ሆኜ ነው የጠፋሁባችሁ እና ይቅርታ እላችኋለሁኝ እና ቪዲዮውን አይታችሁ ላይክ ስለምታደርጉኝ ሰብስክራይብ ስለምታደርጉኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሁንም አበረታቱኝ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉልኝ እና በጣም አመሰግናለሁ። ወዳችኋለሁኝ። ዛሬ በምንድን ነው የመጣሁት? በሌላ ጉዳይ ነው የመጣሁት። ዛሬ ፕራንክ ላደርግ አይደለም፣ በሌላ ነገር ነው የመጣሁት። ብቻ ዝም ብዬ ከእናንተ ጋር ለማወች በጣም ከባድ ነው ያታውቃላችሁ፣ ትንሽ ይከብዳል ማለት እና ብቻ በነገራችን ላይ እኔ ሀገሬ ስናፍ ከመዳሜ ጋር ነው ጥል ማድረገውና እጣላታለሁ ምናምን ነገር እና እስቲ እንደዛ አይነት ነገር የሚያጋጥማችሁ ልጆች ካላችሁ ጻፉልኝ፣ ኮሜንት ላይ አስቀምጡልኝ እና ሌላው ደግሞ ቢኖር ጠዋት ጠዋት አንድ አይነት ስራ መስራት፣ የምር አንድ አይነት ስራ መስራት እንዴት እንደሚያሰለች የምር። ስራ እኮ ነው፣ አዎ ስራ ነው፣ ግን አለ አይደለም ነገም ሲነጋም አንድ አይነት ስራ፣ ሲነጋም አንድ አይነት ስራ፣ ሲነጋም ይሰለቻል። ያ ነገር ትንሽ ሰልችቶኛል። ሂጂ ሂጂ ይለኛል። አሁን ኢትዮጵያ ሂጂ 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 ይለኛል ብቻ ማለት ነው እና ብቻ ያው ይሆናል አንድ ቀን ሄዳለሁ ኢትዮጵያ ማለት ነው። እና እንደኔ አገራችሁ የናፈቃችሁ ቤተሰቦቻችሁ በተለይ ደግሞ ዋጋ የምትከፍሉለት ሰው በቃ የምትኖሩለት ሰው ሲኖር የእውነት በጣም ነው የሚከብደው። ወይም ልጆቻችሁ ገብታችሁ ከልጆቻችሁ ጋር አልሆናችሁም፣ ወይም ደግሞ ለፍተን በቃ እዚህ አይሆንም። ብቻ ማርያምን በጣም ከባድ ነው የምር። እኔ በጣም ከምንም በላይ የናፈቀኝ ሀገር ቤት ገብቼ ከልጄ ጋር ጊዜ ማሳለፍ ብቻ ነው እና በጣም ያቺ ቀን ናፍቃኛለች። ሁሌም ጓጓለሁኝ። ብቻ የሆነ ጊዜ ሄዳለሁ ብዬ አስብና ደግሞ ፌል ያደርግብኛል። አስባለሁኝ ደግሞ ተመልሶ ፌል ያደርግብኛል። የምር በጣም ከባድ ነው። እኔማ እኔ ስግደት መቼ ነው የሚለቀኝ ምናምን እንላለሁና ብቻ እግዚአብሔር ያለ ቀን ሁሉም ይሆናል። አንድ ቀን ገብቼ ከልጄ ጋር ጊዜ ማሳልፍ ይሆናል። ልጄም ከኔ ጋር ጊዜ የሚታሳልፍ ይሆናል። በጣም ከባድ ነው። ያው ልጅ የወልዳችሁ የመጣችሁ በነገራችን ላይ ልጅ የሌላቸው ልጆች ልጅ ወልደን በመጣን ይላሉ እና ወይ ልጅ ወልጄ በመጣውኝ ለልጄ ነበር የምለፋው ይላሉ። አንዳንዴ ያው ይደክማል አይደለ? ለፍቶም የሚለፉለት ሰዎችም በቃ ኬር ሳያደርጉ ሲቀሩ እንዴ እኔ ልጅ ብኖረኝ ለልጄ ብዬ ነው ዋጋ የሚከፍለው ለምን በቃ ለማይረዳኝ ሰው ምናምን ይላሉ። ከቤተሰብም ጨምሮ አንዳንድ ቤተሰብ አይረዳም እና ግን ልጅ ወልዶ መምጣት ራሱ ምን ያህል ፈተና እንዳለው አያውቁም። ለምን የወለደ ደግሞ ያውቃል። ልጅ ወልዶ ጥሎ መምጣት የእውነት በጣም ከባድ ነው። ለምን በቃ ሁሌ የሚታስቡ ስለ ልጃችሁ ነው። ልጃችሁ እዛ እናንተን ይናፍቃችኋል፣ እናንተ ልጆቻችሁን ትናፍቃላችሁ። እኔ አሁን ልጄ በጣም ነው የምትናፍቀኝ። እሷም እኔ ናፍቃታለሁኝ። በደወለችልኝ ታይም በቃ መቼ ነው የምትመጪ ነው የምትለኝ እና ያው ብቻ እንደዚህ ጥፍ ምናምን እያልኩ እመጣለሁ በቃ ምናምን ነገር ነው ብዬ የማበብላት ነገርና ልጅ ወልዶ መምጣትም ዋጋ አለው። ያልወለዳችሁ ወቆሽ ልጅ ጸጋ ነው፣ እግዚአብሔር ይመስገን። ግን ደግሞ ከልጃችሁ ጋር ሆናችሁ ልጃችሁን ስታሳድጉ የምር በጣም ያኔ አሪፍ ነገር ነው፣ ጥሩ ነው። ለምን ልጆቻችሁም
የእናንተ ፍቅር አግኝቶ ያድጋሉ። እኛም በቃ ለልጆቻችን ያለን ፍቅር አካፍልናችሁ ልጆቻችን በእጃችን እናሳድጋለን። ምንም ቤተሰብ ጋር ቢሆኑም ግን ልጆቻችን ከምንም በላይ እኛ እዚህ ጋር የምንሰራው ገንዘብ የምናገኘው ነገሮች ሳይሆን ለልጆቻችን አስፈላጊ የሆነው ፍቅር ነው እና እንደኔ ያው ለልጅ አስፈላጊው ነገር ቁስ ሳይሆን ፍቅር ነው ብዬ ነው የማስበውና ያው ይሆናል አንድ ቀን ያው ልጆቻችንም ጋር ሆነን ጊዜ እናሳልፋለን። ያው አንዳንድ ልጆች ስላላችሁ ነው ልጅ ወልጄ ብመጣ ለልጄ ነው ብላችሁ የምታስቡ ስላላችሁ ነው። እና ከወለዳችሁ በቃ የተወሰነ ራሳቸውን እስከሚችሉ ራሳቸውን እስከሚያውቁ ድረስ አብሮ ሆኖ ልጆቻቸውን ማሳደግ ማርያምን በቃ የእናትነትን ጣም አውቆ ራሳቸውን አውቆ ተረድቶ ሁሉንም ነገር ማገናዘብ ከጀመሩ በኋላ እንኳን ጥለናቸው ብንመጣ ልጆቻችንም አይጎዱም። ለምን? አንደኛ ነገር በቃ አውቋል፣ ሁሉንም ነገር ተረድቷል። እናቴ ምን ልትሰራ ነው ከሀገር የወጣችው? በቃ እኔን ለማሳደግ ነው። እናቴ የኔንና የራሷን ህይወት ለመቀየር ነው ብላ ያኔ ልጅ ትረዳለች። የዛኔ ግን በቃ አንዳንዴ ትንሽ ልጆችን ጥለን ስንመጣ ልጆቻችን አያውቁም፣ ትንንሽ ናቸው። ለምን እንደተሰደን እንኳን አይገባቸውም። ግን እዛ ጋር የእኛ ፍቅር እየጠማቸው እዛ ጋር ደግሞ ያው ብዙ ነገር አለ። ማንም እንደ እናት የለምና ቢሆንም ያኔ በጥሩ ሁኔታ እኮ የሚያድጉ አሉ። ጥሩ ሁኔታ ላይ ሆኖ ከእናት በላይ ሆኖ እናት ሆኖላቸው የሚያሳድጉ አሉ። የሚያድጉበትም ሁኔታ አለው። ያኔ ግን ማንም እንደ እናት የለም። ደግሞ ማርያምን ማንም በቃ ከምንም በላይ ለልጅ እናት ናት። በቃ ከምንም በላይ እና እናቶች ለልጆቻችሁ መድኃኒዓለም ያኑራችሁ፣ ልጆችም ደግሞ ለእናታችሁ ፈጣሪ ያኑራችሁ መድኃኒዓለም። እና እንደኔ ልጃችሁን ልጅ ወልዳችሁ የተሰደዳችሁ መድኃኒዓለም ክርስቶስ ወደ ሀገራችን መልሶ ከልጆቻችን ጋር ያኑረን ነው የምለው እኔ። እና ያው እኔ ሁል ጊዜ አስብና የሆነ ነገር ይመጣና ፌል ያደርግብኛልና ብቻ አንድ ቀን እንደሚሄድ ተስፋ አደርጋለሁ። ከልጄ ጋር እንደሚሆን ተስፋ አደርጋለሁ። እንደሚሆንም ደግሞ አምናለሁኝ። እና እናቶች ባንቆይ ከምንም በላይ ደግሞ ከኔም ጀምሮ የምር ማለት እንዲህ ነው ብዬ አሁን ብናገር ያኔ እንትን ነው። ግን በቃ የሆነ ተወሰነ በቃ ጥልንም ካልመጣን በቃ ያችን 2 ዓመት ሰርተን ወደ ልጆቻችን ብንመለስ። ለምን በቃ ከምንም በላይ ለልጆች አስፈላጊው ከምንም በላይ ለልጆቻችን አስፈላጊው ፍቅር ነው። ያን ከምናገኘው ገንዘብ ይልቅ ከምንሰራው ያኔ ቁስ ነገር ይልቅ ለልጆች አስፈላጊው ነገር ፍቅር ነው። ማርያምን ያው እናውቃለን፣ ሁላችንም እናቶች አሉን አይደል? ስለዚህ በእናቶቻችን ስለምናውቀው ልጆቻችንም ልክ እንደዛው ናቸውና ብቻ ባንቆይ ከኔም ጀምሮ ስግደት ላይ ያለ ነው ልጆች ቶሎ ብለን ለልጆቻችን ብንገባ ጥሩ ነው ብዬ አስባለሁኝ። እና መድኃኔዓለም እግዚአብሔር ወደ ልጆቻችን በሰላም ይመልሰን። በስግደት ያላችሁ የመዳም ቅመሞችዬ እኔ በነገራችን ላይ ልጄ ስትናፍቀኝ ከአሰሪ ጋር ነው የምጣለው ምናምን። እሷ እኮ ምንም አላደረገችኝም፣ ግን እጣላታለሁ ምናምን ነገር የልጄን ናፍቆት የልጄን በቃ እንትን መጥቼ ሴትዮዋ ስታዘኝም እቆጣታለሁ ምናምን ነገር በቃ በስላሴ ስምና አንዳንዴ ከባድ ነው የምር። ብቻ ይሁንና እንደዛ እላችኋለሁኝ ውዶቼ። ቪዲዮዬን ከወደዳችሁ ላይክ፣ ሰብስክራይብ፣ ኮሜንት ማስቀመጥ ትችላላችሁ። በተለይ ስደት ላይ ያላችሁ እንደኔ ብዙ አመትን ያስቆጠራችሁ እህቶቼ በርቱ እና ወደ ሀገራችን ለመመለስ እናስብ። አይሞላም አውቃለሁኝ፣ ግን መቼም አትሞላም። እግዚአብሔር ያልቀኝ ሁሉ ይወዳል እንጂ እና ሰላማችሁ ይብዛ።
በሌላ ቪዲዮ እስከምንገናኝ